ለስር ነቀል ጤና ረጅም ዕድሜ በጤንነት ለመኖር ቀኑን በንቃት በኃይል ለመዋል ቁርስ ላይ መመገብ ያለባችሁ 5 ምግቦች። የምንመገበው ቁርስ የሙሉ ቀን ኃይላችን ስሜታችን ይወስናል። ጤናማ ቁርሶች ስራችንን በብቃት ሜንታሊም ሆነ ፊዚካሊ እንድንፈጽም የሚያስችሉንን ንጥረ ነገሮችና ኃይልን ይሰጡናል። በዚህ ቪዲዮ የምናያቸው ምግቦች በሚሰጡት የተመጣጠነ ንጥረ ነገር ኃይል የተመረጡ ሲሆን እንዲሁም በዓለም አቀፍ ደረጃ በተካሄደ ጥናት በዓለማችን አንጻራዊ ጤነኛ የተባሉ ሰዎች አዘውትረው በቁርሳቸው የሚያካቷቸው ናቸው። በተለይ 1 እና 2 ተአምራዊ ስለሆኑ ተመልከቷቸው። ላይክ፣ ሰብስክራይብ ይደረግ። በአምስተኛ ደረጃ የምናየው እርጎ ይሆናል። እርጎ ቀናችሁን በኃይል እንድትጀምሩ የሚያስችሉ ንጥረ ነገሮችን በውስጡ አካቷል። እርጎ ቁርስ ላይ በተለያዩ አማራጮች በመዋል በተስማሚነቱ በጤናማነቱ የታወቀና ከ100 ዓመታት በላይ በአገልግሎቱ ይታወቃል። እርጎን በተለያየ መልክ ልንጠቀመው የምንችል ብዙ የጤና በረከቶች የሚሰጥ ነው። እርጎን በቁርስ መልክ ስንመገብ ብዙ ጥቅሞች የምናገኝበት ምክንያት በኒውትሪሽን ይዘቱ ምክንያት ነው። እርጎ ካልሲየምን በመለገስ ደረጃ ግንባር ቀደም ከሚባሉ ንጥረ ነገሮች አንዱ ነው። ይህም ለጤናማ አጥንትና ጥርስ ይረዳናል። እርጎ ከፍተኛ ጥራቱን የጠበቀ ፕሮቲን ይለግሰናል። ስለሆነም ለጡንቻ ግንባታ፣ ለጡንቻ ማገገምና የመጠገን ጥቅምን ይሰጠናል። እርጎ በጣም ጠቃሚ ቢ ቫይታሚኖችን ይለግሰናል። በተለይ ቫይታሚን ቢ12 እና ሪቦፍላቪንን። እነዚህ ከእርጎ የምናገኘው ቫይታሚኖችም ለነርቭ ስርዓት ጤናና ጥበቃ ተግባር፣ ለልብ ጤናና ጥበቃ የሚውሉ ናቸው። እርጎ በህይወት ያሉ ፕሮባዮቲክሶችን በመያዙ ጠቃሚ ባክቴሪያ ስለሆኑ ለምግብ ስርዓት አካላት ጤና ይጠቅማል። የምግብ መፈጨትን ልመትን ይጨምራል። በሽታ የመከላከል አቅምን ይጨምራል። ለሰውነት ክብደት ምጥጥን ይጠቅማል። እርጎ ከፍተኛ የፕሮቲን ይዘት ስላለው ለክብደት ምጥጥን ይጠቅማል። ይህም ምግብ የመፈለግ የረሃብ ስሜትን በመቀነስና የሆድ የመሙላት ስሜትን ለረጅም ጊዜ እንዲቆይ በማስቻል ክብደትን ያመጣጥናል። እርጎ በሽታን ለመከላከል ይጠቅማል። በተለይ ስር የሰደዱ በሽታዎችን እንደ የልብ በሽታ፣ ኦስቲዮፖሮሲስ፣ የአጥንት መሳሳትንና ቁጥር 2 የስኳር በሽታን ለመከላከል ይጠቅማል። የእርጎን ጥቅም በጣም ለመጨመር ደግሞ እርጎን ከፍራፍሬዎች ጋር፣ ከለስላሶች ወይም ስሙዚ ጋር፣ ከነቶች፣ ከዘሮች፣ ከአትክልቶችና ከዳቦዎች ጋር መመገብ ይቻላል። እርጎ ላይ አርቲፊሻል ስዊትነርስ ማጣፈጫዎች ወይም ሹገር መጨመር የለበትም። እርጎን በተለያየ መልክ ቁርስ ጋር መወሰድ መቻሉ፣ የተመጣጠነ ምግብ መሆኑ፣ በጣም ጠቃሚ ንጥረ ነገሮችን መያዙ እርጎን ቁርስ ላይ አዘውትረን ብንመገብ ለጤናማ ህይወት፣ ለቀን ውሎ ብርታትና ለብዙ የሰውነት አካላት ጥቅም ይውላል። 4 ፍራፍሬዎችን መመገብ። ፍራፍሬዎች በቁርስ መልክ ስናካታቸው ከቀን ውሎ ብርታት በተጨማሪ ብዙ የጤና ጥቅሞችን ይለግሱናል። ፍራፍሬዎችን በቁርስ መልክ በተለያየ ዝግጅት በማዘጋጀት ኃይላቸውን ማግኘት ይቻላል። ፍራፍሬዎች በማዕድናት፣ በቫይታሚኖችና በጸረ ኦክሲደንቶች የተሞሉ ናቸው። ለምሳሌ በብዙ ፍራፍሬዎች የምናገኘው ቫይታሚን ሲን ብናይ ቫይታሚን ሲ በሽታ የመከላከል ስርዓታችን እንዲጨምር፣ ጠንካራ እንድንሆን ይረዳል። ሌሎች የተወሰኑትን ስናይ ፖታሲየም የደም ግፊትን ለማመጣጠን ይጠቅማል። ፎሌት የሰውነት ህዋሳት በትክክል ስራቸው እንዲተገብሩ ይረዳል። ለህብረ ህዋሳት እድገት ይጠቅማል። ፋይበር ወይም ቃጫ ደግሞ ለምግብ ስርዓተ ልመት አካላት ጤና ይጠቅማል። እያንዳንዱ ፍራፍሬ እነዚህንና የተለያዩ ለጤና ጠቃሚ በሆኑ ንጥረ ነገሮች የተሞሉ ናቸው። ፍራፍሬዎች የተፈጥሮ ኃይልን የሚጨምሩ ናቸው። የተፈጥሮ ሹገር በመያዛቸው የተመጣጠነ ዘለቄታ ያለው ኃይልን ይሰጡናል። ቀናችንን በኃይልና በተነሳሽነት እንድንጀምር ያስችላሉ። ፍራፍሬዎች ለክብደት፣ ለውፍረት ምጥጥን ይጠቅማሉ። ክብደትን በምግብ ማመጣጠን ተመራጩ መንገድ ነው። ፍራፍሬዎች ከፍተኛ የቃጫ መጠን ስለያዙና ዝቅተኛ የካሎሪ መጠን ስለያዙ የሆድ የመሙላት ስሜትን ለረጅም ጊዜ እንዲቆይ በማስቻል ቶሎ ቶሎ የመመገብ ሂደትን በመቀነስ ለክብደት ምጥጥን ይጠቅማሉ። ፍራፍሬዎች ለሆድና ለአንጀት ጤና ይጠቅማሉ። የፍራፍሬዎች ፋይበር ወይም ቃጫ ለጤናማ የምግብ ልመት፣ ዘውታሪ ለሆነ የሆድና የአንጀት እንቅስቃሴ ይጠቅማሉ። ቀናችሁን በፍራፍሬዎች ቁርስ መጀመር የሆድ ድርቀት ምልክቶችን ያጠፋል። ለጤናማ የምግብ እንሽርሽሪት ቱቦዎች ይጠቅማል። ጤናማና ወሳኝ የምግብ ንጥረ ነገሮች እንዲመጠጡ ይረዳል። ፍራፍሬዎችን መመገብ እንደ ካንሰር፣ የስኳር በሽታ፣ የልብ በሽታ ያሉ ስር የሰደዱ በሽታዎችን ለመከላከል ይጠቅማል። የፍራፍሬዎች ጸረ ኦክሲደንትና ፋይቶኬሚካል በተለይ በብሉቤሪና በአፕል የሚገኙት የኦክሲዳቲቭ ጭንቀትን ለመከላከል ይጠቅማሉ። ብግነትን ያስወግዳሉ። ፍራፍሬዎችን በተለያየ መልክ መውሰድ ሲቻል በሳላድ መልክ፣ በስሙዚ መልክ በተለያየ መልክ መውሰድ ይቻላል። የፍራፍሬ ሳላድን ቁርስ ላይ መውሰድ ሀሪፍ ሲሆን በውስጡም ብርቱካንን፣ ስትሮበሪ፣ ኪዊን የያዘ ነው። ይህም ቀናችሁን በኃይል እንድታሳልፉ ሪፍሬሽ ሃይድሬት ናችሁ ለመጀመር ያስችላል። የፍራፍሬዎች ስሙዚ ደግሞ የተከተፈ ሙዝን፣ ቤሪዎችን፣ ትንሽዬ ቆስጣ፣ ትንሽዬ የአልሞንድ ወተትን የያዘ ነው። በዚህ መልክ መመገብ ይቻላል። ሌላው ፍራፍሬዎችን ከኦትሜል ከእርጎ ጋር መውሰድ
ጣዕሙንና የኒውትሪሽን ቫልዩን ጥቅሙን ለመጨመር ይረዳል። ኦትሜልን፣ እርጎን፣ አፕልን መውሰድ ለጤና ተመራጭ ያደርገዋል። ፍራፍሬዎች ላይ ፕሮቲንን ለመጨመርና ዌል ባላንስድ የተመጣጠነ ለማድረግ ከፈለጋችሁ ደግሞ በፍራፍሬዎች ላይ እንቁላልን ወይም አይብን ማካተት ተመራጭ ያደርገዋል። ምክንያቱም ፍራፍሬዎች ላይ የተሻለ ፕሮቲንን፣ ፋትን፣ ካርብን ለማግኘት ወይም ለመጨመር ይጠቅመናል። ፍራፍሬዎች ለጤና በጣም ጠቃሚ ቢሆኑም በመካከለኛ መጠን ነው ልንወስዳቸው የሚገባው። በተለይ የስኳር በሽታ ተጠቂ ለሆኑ ሰዎች በስኳር በሹገር መጠናቸው ምክንያት ማብዛት የለባቸውም። ፍራፍሬዎችን ከተጠቀሱ ምግቦች ጋር በቁርስ መልክ ማካተት ብዙ ንጥረ ነገሮችን ለማግኘት፣ ቀንን በተፈጥሮ በኃይል ለመጀመር፣ ስር ነቀል ጤናን ለማግኘት ይጠቅማሉ። ይህም በዓለም አቀፍ ደረጃ የተረጋገጠ ነው። 3 ሙሉ የስንዴ ዳቦን መመገብ ይሆናል። ቀንን በሙሉ ስንዴ ዳቦ መጀመር የሚበረታታ ነገር ነው። ከፍተኛ ብዙ ጠቃሚ ንጥረ ነገሮችን ያገኛሉ። ስለሆነም የቀን ኃይላችሁ፣ ጤናችሁ የተጠበቀ ይሆናል። ከነጭ ዳቦ ይልቅ ጧት ላይ በስንዴ ዳቦ መጀመር ብዙ ንጥረ ነገሮችን የሚያስገኝ ሲሆን ከፍተኛ ፋይበር ወይም ቃጫን በመያዙ ለምግብ ስርዓተ ልመት አካላት ጤና ይጠቅማል። የሆድ የአንጀት እንቅስቃሴን ለማሻሻል ይጠቅማል። የሆድ ድርቀትን ይከላከላል። ቃጫ ስሎው ዳይጀሽን የምግብ ልመትን ለማዘግየትም ይጠቅማል። ይህም የደም የስኳር መጠንን ለማመጣጠን ይጠቅማል። የኃይል መቀነስን ያስወግዳል። የስንዴ ዳቦ በቫይታሚኖች በማዕድናት የተሞላ ነው። በቢ ቫይታሚኖች ለምሳሌ በኒያሲን፣ በቲያሚን፣ በፎሌት የታጨቀ ነው። እነዚህም ለኃይል መጨመር፣ ለአእምሮ ተግባር መጨመር ይጠቅማሉ። እንደ ማግኒዚየም፣ አይረን፣ ዚንክ ያሉ ሚኔራሎች ደግሞ ለኢሚዩን ምላሽ፣ በሽታ መከላከል ጋር ለተያያዘ ተግባር፣ ለኦክሲጅን ትራንስፖርት፣ የሰውነት ቁስል መሻርን ለማበረታታት ይጠቅማሉ። የሙሉ ስንዴ ዳቦን ቁርስ ላይ ማካተት ቀጣይነት ያለው ኃይልን ወይም ኢነርጂን ለማግኘት ይጠቅማል። ሙሉ ስንዴ ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው ግሉኮስን ወደ ደም ስር ቀስ እያለ ነው የሚለቀው። ይህ ደግሞ ለቀጣይ ስራችሁ፣ እንቅስቃሴያችሁ ቀጣይነት ያለው ኃይልን እንድታገኙ ይረዳል። አሁንም የመመገብ ፍላጎትን፣ የመድከም ስሜትን ያስወግዳል። የስንዴ ዳቦ በፋይበር ይዘቱ ምክንያት ለክብደት ምጥጥን ይረዳል። ስንዴን በቁርስ መልክ መውሰድ በፋይበር መጠኑ ምክንያት የመጥፎ የኮሌስትሮል መጠንን ለመቀነስ፣ በፋይቶ ኬሚካል በጸረ ኦክሲደንት ይዘቱ ብግነትን ለማስወገድና የልብ የደም ስርና ተያያዥ በሽታዎችን ለመከላከል ይጠቅማል። አንድ ጥሩ አጠቃቀም ልጠቁማችሁ። ሙሉ የስንዴ ዳቦን ጠቃሚ ለማድረግና ፕሮቲንን፣ ጤናማ ቅባትን፣ ፋይበርን ያማከለ ጥቅም ቁርስ ላይ ለማግኘት የሙሉ ስንዴ ዳቦ ላይ የተከተፈ አቮካዶ እንዲሁም የበሰለ እንቁላልን በሳንድዊች መልክ በማካተት መመገብ እትየለሌ የጤና በረከቶችን ያገኛሉ። የሙሉ ስንዴ ዳቦን ከተለያዩ ምግቦች ጋር መጠቀም ይቻላል። ቁርስ ላይ መውሰድ ብዙ የጤና በረከቶችን ከመስጠት አንስቶ ቀኑን በኃይል ንቅት ብሎ ለማሳለፍና በቅልጥፍና ስራን ለማከናወን ይረዳችኋል። ሁለተኛ እንቁላል። የእንቁላል ኃይልን ተመልከቱት። ሱፐርፉድ ተመራጭ ምግብ። ቁርስ ላይ እንቁላልን ስታካቱ ሰውነታችሁ ማመስገን ይጀምራል። የምትፈልጉትን ስራ እንድትሰሩም ይታዘዛችኋል። እንቁላል የተሟላ ምግብ ነው። በተለይ ከፍተኛ ጥራቱን የጠበቀ ፕሮቲን በመያዙ፣ ጤናማ ቅባትና ወሳኝ ቫይታሚኖችን በመያዙ ቫይታል ወሳኝ የቁርስ ምግብ ያደርገዋል። ቀናችሁን በኃይል፣ በትጋት፣ በተነሳሽነት፣ በጤንነት እንድታሳልፉ ይረዳችኋል። እንቁላል ትንሽ ቢሆንም ግን በጣም ጠቃሚ ነው። አንድ እንቁላል መውሰድ ብዙ ጥቅሞች እንድታገኙ ይረዳል። ከካሎሪ፣ ፕሮቲን፣ ፋት አንስቶ እስከ ቫይታሚን ዲ፣ ቫይታሚን ቢ12፣ ሲሊኒየም፣ ኮሊን እና ሌሎች የሚያስፈልጓችሁ ኒውትረንቶች እንድታገኙ ይረዳችኋል። ከአጥንት ጤና ጀምሮ እስከ አእምሮ ጤና ያጎናጽፋችኋል። እንቁላል ለክብደት ምጥጥን ይጠቅማል። የደም የስኳር መጠንን ለማመጣጠን ይጠቅማል። ቀጣይነት ያለው ኃይል ለማግኘት ይረዳል። የእንቁላል ፕሮቲን፣ ጤናማ ቅባት፣ ኢነርጂ ቀስ እያለ እንዲለቀቅ ስለሚያደርጉ ለሰዓታት ኃይላችሁ እንደተጠበቀ ይቆያል። ቀጣይነት ያለው ኃይል ይሰጣችኋል። እንቁላል የአንጎል ጤናን ይደግፋል። እንቁላል ኮሊን የተባለውን ንጥረ ነገር ስለያዘ ለአንጎል እድገትና ሁለንተናዊ ተግባር ይጠቅማል። በተለይ ለህፃናትና ላረገዙ ለጸነሱ ሴቶች በጣም ተመራጭ ያደርገዋል። እንቁላልን በዚህ መልክ ተጠቀሙት። ከእንቁላል ጋር እንደ ቆስጣ ያሉ አትክልቶች፣ እንጉዳይ፣ ቤል በርበሬ፣ አቮካዶ የተካተቱበት ቁርስ መመገብ ትየለሌ የሆኑ የጤና በረከቶችን ያስገኛቸዋል። የምግብ መመጣጠኑ ይጨምረዋል። የፕሮቲን፣ የፋት፣ የካርብንና የተለያየ ንጥረ ነገሮች የመመጣጠን አቅሙን ይጨምረዋል። ስለዚህ ቀኑን በኃይል በንቃት ከመጀመርና ከማሳለፍ አንስቶ እስከ ዘላቂነት ያለው ጤናን ለመስጠት ረጅም ዕድሜን በጤና ለመኖር ይረዳችኋል። አትቅጠሩ፣ ነገ ጀምሩት። በአንደኛ ደረጃ የምናየው ኦትሜል ወይም አጃ ይሆናል። አጃ በምድራችን ጤናማ የሚባለው ጥራጥሬ ነው። ከጉልተን ነፃ የሆነ ሙሉ እህል ሲሆን በውስጡም በጣም ጠቃሚ የሆኑ ማዕድናት፣ ቫይታሚኖች፣ ቃጫና ጸረ ኦክሲደንቶችን ይዟል። ኦትሜልን ቁርስ ላይ ማካተት የሚያስፈልጋችሁ ንጥረ ነገሮች በመለገስ ቀናችሁን በኃይል በንቃት እንድታሳልፉ ይረዳል። ኦትሜል ማንጋኒዝን፣ ፎስፎረስን፣ ዚንክን፣ ቫይታሚን ኢን ስለያዘ ለአጥንት ጤና፣ ለኢሚዩን ጤና ይጠቅማል። ኦትሜል ለልብና ተያያዥ አካላት ጤና ይጠቅማል። ቤታ ግሉካን የኦትሜል ሟሚ ቃጫ ሲሆን ኤልዲኤል ወይም መጥፎ የኮሌስትሮል መጠንን፣ ቶታል ኮሌስትሮል መጠንን ለመቀነስ ይጠቅማል። በዚህም ምክንያት የልብ በሽታ የመጋለጥ እድልን ይቀንሳል። ኦትሜል ለምግብ መፈጨት ጤና፣ ለዳይጀሽን ጤና ይጠቅማል።
የኦትሜል ፋይበር ለተሻለ የአንጀት እንቅስቃሴ ይረዳል። የደም የስኳር መጠንን ለማመጣጠን ይጠቅማል። ኦትሜል ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው የደም የስኳር መጠንን ለማመጣጠን ይጠቅማል። በኦትሜል የሚገኘው ፋይበር ፕሮቲን የሆድ የመሙላት ስሜትን በመጨመር የረሃብ ስሜትን በመቀነስ ክብደት ለማመጣጠን ይጠቅማል። ኦትሜል የተለያዩ ጠቃሚ ንጥረ ነገሮችን ማለትም ጸረ ኦክሲደንቶችን፣ ፖሊፌኖልስ፣ አቬናንትራማይድስ ወይም አቬኒን፣ ቤታ ግሉካንን በመያዙ የተለያየ የጤና ጥቅሞችን ይሰጣል። ነገር ግን ኦትሜልን ስንጠቀም ሁለት ነገሮችን ልብ ልትሉልኝ ይገባል። አንደኛ ኦትሜልን በቁርስ መልክ ስንጠቀም ከተለያዩ ምግቦች ጋር መጠቀም እንዳለብን፣ ሁለተኛ ደግሞ አጃን ወይም ኦትሜልን አመራረጥ ዙሪያ ላይ ይሆናል። ኦትሜል በራሱ ብቁና ብዙ ጥቅሞችን መስጠት የሚችል ቢሆንም ኦትሜልን በቁርስ መልክ ስንጠቀም ሁሉንም ንጥረ ነገሮች ለማሟላት የፋት የፕሮቲንና ሌሎች ወሳኝ ንጥረ ነገሮች የተሟሉና ጠቃሚ ለማድረግ ኦትሜልን አሁን ከምዘረዝራቸው አትሊስት ከምታገኟቸው ምግቦች ጋር በማካተት መመገብ ይጠቅማችኋል። ኦትሜል ጋር የተፈጨ ተልባን፣ የተፈጨ ቺያሲድን፣ አልመንድን፣ የኮኮናት ዘይት ወይም ወተትን፣ ፍራፍሬዎችን፣ ወተትን፣ ቀረፋን እንዲሁም ከጎኑ ደግሞ አቮካዶና እንቁላልን ጣል አድርገን ብንመገበው እትየለሌ የሆነ የጤና በረከቶችን እናገኛለን። ኦትሜልን ከተጠቀሱት ምግቦች ላይ ጧት ላይ ስታካቱ ሰውነታችሁ ያመሰግናችኋል፣ ይታዘዛችኋልም። ሌላው አጃን ስንጠቀም ግድፉን አጃ ብንጠቀም ይመረጣል። ወይም አርቲፊሻል ስዊትነርስ አርቲፊሻል ማጣፈጫዎች የሌሉበት ከሹገር ፍሪ ከግሉተን ፍሪ የሆነውን መጠቀም ያስፈልጋል። እንዲሁም አጃን በየቀኑ ጠዋት መጠቀም ሳይሆን አዘውትራችሁ ግን አልፎ አልፎ መጠቀም ያስፈልጋል። በአጠቃላይ ኦትሜልም ሆነ አሁን የጠቀስናቸውን 5 ምግቦች በተለያየ መልክ ከተለያየ ምግብ ጋር ቁርስ ላይ ስንጠቀማቸው ቀናችሁን ንቅት ብርት ብላችሁ ለማሳለፍ በኃይልና በጤና ለማሳለፍ የረጅም ጊዜ ጤናን ለመገንባት ይረዳችኋል። ውድ አድማጮች ጤና ሀብት ነው። ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሸር፣ ኮመንት ይደረግ። ስላዳመጣችሁ እናመሰግናለን። ሰላም ሁኑ። ሰላማችሁ ይብዛም።